ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን በኹጥባ ደረጃ ሲዘጋጁ ሚንበራቸው 3 ደረጃ አለውና በደረጃ 3ቱ ላይ ሲወጡ አሚን አሉ ጊዜ 3 ጊዜ ማለት ነው። ከዛ ሰሃባዎቹ አሚንን ነው ያወቅነው እንጂ ዱዓ አልሰማንም፣ ምን አዲስ ምስጢር ነገር አለ ብሎ ሲሉት ጊዜ ጉድኛ ምስጢር አለ። አሁን ጅብሪል መጣና አሉ ነብዩ አለይሂ ሰላቱ ወሰላም አሁን ዱዓ አረጋለሁ፣ ዱዓው አላህ ልኮኛል፣ አንተ አሚን እንድትባል ነው የታዘዝከው አለው። ጅብሪል ነው የሚመጣው። ጅብሪል የተላከለት እንግዲህ ማለት ነው ዓላማ ቀላል ነገር እንዳይመስላችሁ ከአላህ ሱብሓነሁ ወተዓላ ነው። ምንድነው ምስጢሩ ይዞ የመጣው? 3 ነገርና ውዳማ ነገር ማለት ነው። እሱ ምንድነው ሲባል ውድ ወንድሞቼ የኔን ስም ሰምተው ሰለላሁ ዐለይሂ ወሰለም ብሎ በኔ ላይ ሰላዋት ረህመት ያላወረደው አላህ ከእዝነቱ ከረህመቱ ያሪቀው አሜን አሉ ነብዩ ዐለይሂ ሰላም። ሁለተኛ አላህ መልእክተኛ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ወደ እንግዲህ አባት እናቱን አግኝተው በጀነት ያልተበሰረው አባት እናቱ ኻድመው አስደስቷቸው በጀነት ያልተበሰረው እንግዲህ እሱም ከአላህ እዝነት ረህመቱ ያሪቀው አላህ አሜን አሉት ነብዩ ዐለይሂ ሰላቱ ወሰላም።